የምንገኘው አዋሽ ብሔራዊ ፓርክ ነው። 591 ስኩዌር ኪሎ ሜትር ስፋት ያለው አዋሽ ብሔራዊ ፓርክ በውስጡ አራት ትልልቅ የቱሪስት መዳረሻዎች ይገኙበታል። የመጀመሪያው የአዋሽ ፏፏቴ ሲሆን ሁለተኛው አዋሽ ጎርጅ ወይም ደግሞ አዋሽ ዋሻ ነው። ሶስተኛው የአዋሽ ፍል ውሃ ሲሆን አራተኛውና የመጨረሻው ደግሞ ፈንታሌ ክሬተር ነው። እነዚህም ቦታዎች አዋሽ ብሔራዊ ፓርክ ላይ ስትመጡ ማየታችሁን አትርሱ። በተጨማሪም ታሪኩን የሚያወሳ ብሔራዊ ሙዚየምም ስላሉ መጎብኘታችሁን አስታውሱ። 1958 ዓ.ም ላይ የተመሰረተው ይህ ትልቅ ብሔራዊ ፓርክ ከእድሜው በላይ በርካታ እንስሳቶች በውስጡ ይገኙበታል። ከ81 በላይ አጥቢ የሆኑ እንስሳቶች፣ ከ553 በላይ የአዋፋት ዝርያ በውስጡ ሲገኙ የሌሊት ወፍን ጨምሮ እንግዲህ ቀደም ብለን እንደጠቀስነው ከ81 አጥቢ በላይ እንስሳቶች በውስጡ ይይዟል። ይህም ብሔራዊ ፓርክ ለማግኘት ከሐረር ከተማ ከ350 ኪሎ ሜትር በላይ ሲርቅ አዲስ አበባዎች ደግሞ አንጻራዊ የተሻለ የርቀት ቦታ ላይ ትገኛላችሁና መታችሁ እንድትጎበኙት በታላቅ አክብሮት እንጋብዛችኋለን። ወደዚህ ቦታ ላይ ስትመጡ ሁለት ስካውቶችን በመያዝ አራቱንም የቱሪስት መዳረሻ ቦታዎች ብትጎበኟቸው እንመክራለን። እንደዚህ አይነት ቲፖችን ማግኘት ከፈለጋችሁ ፎሎ ማድረጉን አይርሱ።